ወርዶ ጥላውን ጸጋዬ ይባላልው በማገለግለው በነብይነት ነው። ነብይ ጥላውን ጸጋዬ ይባላልው ሙሉ ስሜ። ማገለግለው ኤቨርላስቲንግ ክራይስት ሪቨሌሽን የምትባል አዲስ የተተከለች ቤተክርስቲያን አለች። በዛች ቤተክርስቲያን ውስጥ ነው ማገለግለው። ዘላለማዊ ክርስቶስ ክብር መገለጥ ማለት ነው። እዛ ውስጥ ነው ማገለግለው። ይሄ ነው። ተጠይቄ አላቅም። የመጀመሪያ ጥያቄ ይመስለኛል። ይሄ በወጣው ስም ነው ብዙ ጊዜ አልፎ ነው የምጠየቀው እንጂ እንዴት ወጣልህ በጣም ይገርማል። እናቴ ናት ያወጣቸው ይሄንን ስም እና እኔ ቤት ውስጥ የመጨረሻ ልጅ ነኝ፣ ሶስተኛ ልጅ ነኝ። ታላቅ ወንድሜ አለ፣ ከዛ እህት አለችን መሃል ላይ፣ ከዛ ነው እኔ ያለሁትና ለወንድሙ ጥላ ይሁን ብቻውን ነው። በእኔና በሱ መካከል የ10 አመት ይመስለኛል 10-11 አመት አካባቢ ጋፕ አለ እና ብቻውን ነው ያደገው። ረጅም አመት ብቻውን ነው ያደገው። ከዛ እንደገና እህታችን መጣች፣ ከዛ ደግሞ ነው የመጣው እና ብቻውን ነውና ጥላ ይሆነዋል ብለው ለሱ ነው ያወጡት። ግን ሰራ መሰለኝ። አንድ ቦታ ቆይቷል። በርግጥ መሳለሚያ አሴምብል ቸርች ለማገልገል ሄጄ እዛ የነበረ አንድ በጣም ወደው በጣም ማከብረው ትልቅ ሰው ነው። እየጸለየ ያለ ጌታ እንደ ስምህ እንዲሁ ጥላ ያደርግሃል አለኝ። ያኔ ገና አገልግሎትም ገና ያገልግሎት ዳዴ ነውና አምኖኝ ነው መድረክ ራሱ የሰጠኝ እንጂ ያኔ መድረክ እንሰጥበት ጊዜ አይደለምና እየጸለየልኝ እንደ ስምህ ጌታ እንዲሁ ጥላ ያደርግሃል አለኝ። አረሰው እስከ ዛሬ ድረስ ማለት ነው። ምናልባት 13 አመት ሊሆነው ይችላል ይመስለኛል እንደዛ ካለኝ። ግን ይሄው ያየሁት ነውና በጣም ተደሰትኩኝ። ይሄንን ጌታ ለራሱ ለወጠው ማለት ነው፣ ወሰደው ማለት ነው። ከሌላ ከምጠራው በዚሁ ላይ ላርገው ብሎ ጌታ እንደዚህ ለውጦታል ብዬ ማምናለሁ። እያደረገም እንደሆነ ደግሞ በጣም ተስፋ አረጋለሁ። ስሙ የወጣው ግን እናቴ ለታላቅ ወንድሙ ጥላ ይሁን ብላ ነው። ጌታ እንዴት አገኘ? አይ ቲንክ ረዘም የሚል እንደዚህ የአንድ ቀን ቅጽበት አይነት አይደለም። የኔ እኛ ቤት መጀመሪያ ወደ ጌታ የመጣው ታላቅ ወንድማችን ነው። ጥላውም ሆኖ ማለት ነው። ታላቅ ወንድማችን ነው መጀመሪያ ወደ ጌታ የመጣው። እሱ ልክ ወደ ጌታ ሲመጣ ራዲካል ነው እሱ ለውጥ። ሂደት አልነበረውም። እሱ ሲለወጥ የነበረበት ህይወት ትንሽ አስቸጋሪ ነበር። ልክ ጌታ ሲያገኘው ግልብጥ ነው ያለው። እያደር አይደለም እሱ ለውጥ። ሄዶ ጌታን አግኝቶ መጣ። ወዲያው ነው ጴንጤ እንደሆነ የታወቀው። ወዲያው ንግግሩ ተቀየረ። ከዛን ጊዜ ጀምሮ እስከ ዛሬ ማለት ነው ሲሳደብ ሰምቼው አላውቅም። ልክ ያን ጌታን ከተቀበለበት ጊዜ ጀምሮ ሲሳደብ ሰምቼው አላውቅም። ክፉ ሲያወራ ሰምቼው አላውቅም። ምንም ነገር ቀይሮ በበጎ ተርጉሞ ሲመልስ
ነው ማቀውና የሱ የህይወት ለውጥ ቻሌንጅ ያረጋን ነበር እኛን ፐርሰናሊ በጣም በግሌ ቻሌንጅ ያረጋኛል አይዋለው ድሮ ያደርግ የነበረውን አይደለም የሚያረጋው ሙሉ በሙሉ ተቀየረ ቤት ውስጥ የነበረው ንግግሩ አካባቢው ላይ ከነበሩት ሰዎች ጋር የነበረው ሁኔታ በሙሉ ተቀየረና እና ያው ታላቅም ስለሆነ መሆን የምፈልገው ብዙ ጊዜ እሱን ስለነበረ እያንዳንዱ እርምጃው ንግግሩ የሚያደርገው ነገር በሙሉ እኔን አፌክት ያደርገኝ ነበርና አይዋለው እሱን በማየት ቆየው የተወሰነ በኋላ ላይ ግን በህይወቴ ላይ እንደዚህ ወስኜ ጌታን ተቀብየዋለሁ የምልበት ቦታና እለት ቦሌ ሃይ ስኩል ተማሪ ሆኜ 9ኛ ክፍል ተማሪ ሆኜ ታላቅ እህቴ የዛ የፌሎሺፕ ውስጥ በሜምበርነት ብቻ ሳይሆን ወንጌል ስርጭትም ላይ አብራ በጣም አክቲቭ ሆና ታገለግል ነበርና ናስቲ ብላ የሃይ ስኩል ፌሎሺፕ አሁን ይኑር አላቀም እኛ ያለን የሻማ ፕሮግራም ይባል ነበር ልክ እንዲ ገና አካባቢ ላይ ጌታችን ኢየሱስ ክርስቶስ ልደት የምናስብበት ወቅት ላይ የሻማ ፕሮግራም ተደርጎ ሁሉም ሻማ ይዞ ይመጣል የሚበራበትና የዛ ፕሮግራም ላይ ኢንቫይት አረጋኝ ሄድኩኝና ፕሮግራሙ የሚደረገው ምስራቅ መሰረተ ክርስቶስ ነበርና ግራውንድ ውስጥ ነው የግራውንዱ አዳራሽ ውስጥ ነው ብዙ ተማሪ አለ እኔ ያን ያህል ተማሪ ይኖራል ብዬ አልጠበቅኩም የነበረው ሁኔታ የትላንት ያህል ትዝ ይለኛል እንግዲህ አሁን ይሄ ማለት 94 መሰለኝ ሩቅ ነው ማለት ነውና ግን አሁን ያህል አቀዋለሁ በደም እንትኖቹን ሁሉ በደም አስታውሳቸዋለሁና ገብቼ ቁጭ አልኩ ከዛ ተዘመረ ያው የተማሪዎቹ ወርሺፕ ነገር አረጉ ከዛ እንደገና የሚሆነው ነገር ሆነና የሚሰብክ ሰባኪው ቆመ ሰባኪው አሁንም አለ ያኔ ሚኒሊክ ትምህርት ቤት ነበር የሚማረው ሲሉ ሰምቻለሁ ከስሙ ቀጥያ ሚኒሊክ የሚላለው እና እየሰበከ እኔ ያው ከዛ በፊት ኤክስፒሪየንስ አድርጌ ያላቀም ልቆጣጠረው ማልችለው ደስታ አለ ውስጥ ደስ ይለኛል አይጠራንም ወደፊት አይጸልይልንም እኔ እንግዲህ የመጀመሪያ ኤክስፒሪየንስ ነው ግን ለምንድነው የማይጠራን ለምንድነው የማይጸልይልን እላለሁ ቁጭ ብዬ በኋላ ላይ ልክ ሰብኮ ጨርሶ ሲሰብክ በጣም ቦልድ ነው ድምጹ አሁን የኔ ድምጽ አይነት ሆኖ ከዚህም ይወፍራል እሱ በጣም ቦልድ ነው እኛ የተማሪ ዩኒፎርም ነው ያረግነው እሱ ሸሚዝ አድርጓል ዘንጧል የኛው አይነት ነው ትንሽ ከፍ ቢል ነው እድሜ እንጂ የኛ አይነት ነው ሁሉ ነገሩ ለየት ብሎብኛል በጣም ቦልድ ነው የሚሰብከው ድምጹ በጣም የዚህ በቃ የፕሪቸርስ ድምጽ ነው አንደበተ ርቱዕ ነው በቃ እየተነካው ነው እኔ በኋላ ላይ ልክ መጨረሻ ላይ እንዲጸልይላችሁ የምትፈልጉ ሲባል እኔ ማቀው እዛ እንትኑ ጋር እንደደረስኩ ነው ይጸልይላችሁ የተባለበት ቦታ ጋር ደረስኩ የዛን ቀን ነው ያየኋት ከዛ በኋላ ይቻት አላቅም እሷንም ልጅ ሊጸልይልን ሲል እጇን ላይ የጫነች ልጅ ማህደር ትባላለች ያኔ ስሟን ጠይቄያለሁ ከዛ በኋላ ይቻት አላቅም እንግዲህ ያው ሰው እንደሆነች አውቄያለሁ በኋላ ላይ እጇን ላይ ስትጭን ብቻ ትዝ ይለኛል ወድቄያለሁ ፕሮግራሙ አልቆ ረጅም ሰዓት ወድቄ ቤት ተነሳሁ ከዛ ማስታውሰው በቃ ለቀናት አለቅሳለሁ እንደዚህ ነው ልሎ አልችልም ግን የሆነ እሱን መፈለግ መውደድ ውስጥ ይገባና በቃ አለቅሳለሁ ያቺ ቀን ለኔ ጌታን የተቀበልኩባት ቀን በየሆነ እኔ መቆጥራት እሷን ነው እኔ ወስኜ አመኜ ቀጥሎ ደግሞ ጌታም በህይወቴ ላይ ከዛ ፊት ሆኖ ማያቅ የልጅነት ይሄ ህይወቱ ምንም የተቀየረ ኑሮ የለኝም ያገኘሁት ገንዘብ የለም የተለየ ያገኘሁት ምንም ፕሪቪሌጅ የለም ውስጤ ግን ይፈለቃለቃል እና ድሮ መማርበት ትምህርት ቤት ነው መማረው ድሮ መማርበት ክፍል ውስጥ ነው ያሉት የድሮ ልጆቹ ናቸው ያሉት ልዩነቱ ያቺ ናት ለኔ እና ጌታና ያግኝቻለሁ ጌታም አገኘኝ የምለው በዛች ቀን የቦሌ ሃይ ስኩል ተማሪዎች አይ ሪሜምበር የተቀደደ እንዲጁና የተቀደደ ዩኒፎርም ነበር መናረገው እና
ሪሜምበር ልጆቹ ብዙዎቹ ልጆች አሉ አሁንም አገኛቸዋለሁ ፕሮፌሽናልስ ሆነው አሉ ጊዜያቸውን ሰጥተው የሚያገለግሉም አሉና ያንን ቀን ሳስብ የተለየ ስሜት አለኝ በጣም መቼስ ጌታ ኢየሱስ ክርስቶስ ያልክ ዝቅ አለ በጣም ከባድ በጣም እኔ ለማብራራት ብዙ ጊዜ ማልችለው ጉዳይ ነው ደግሞ በሙላትም ሊብራራም የሚችልም አይደለም እኔ ጌታ ኢየሱስ ክርስቶስን ከማግኘቴ ወይንም እሱን ወደኔ መጥቶ እኔን ከመንካቱ በፊት የነበርኩበት ህይወት በጣም አስጨናቂ ነው በጣም ከባድ ነው መቼስ ሰው በጌታ ካልሆነ ቤተ መንግስት ቢኖርም ጨለማ ውስጥ ነው ያለው በጣም በተመቻቸ ሁሉም ነገር ጥሩ በሆነበት መኖሪያ ቤት ውስጥ የሚፈልገውን በሙሉ ቢያገኝም ጨለማ ነው የዚህ ዓለም ገዢ ያለበት ነው ግን ደግሞ አንዳንዴ ጨለማው ደግሞ ዲግሪ ይኖረዋል እኛ ያደግንበት አካባቢ ብዙ ለዚህ ዓለም ክፋትና አመጽ በጣም የተዘጋጀ በጣም በቀላሉ ሰው ቶሎ የሚነካባቸው ከሚባሉ አካባቢዎች መካከል ነው ያደግኩት እኔ በግል ያደግኩትና በጣም the worst የሚባል አካባቢ ነው ምናልባት ብዙ ጊዜ አላነሳውም ሁሌ እኔ ማነሳው ከተነካውበት ነው የምነሳው ሁሌ ያኛው ታሪኬም ነው ብዬ ብዙ መናገር እስኪ ከብደኝ ድረስ ያው እናፍርበታልና አይደል ያለው ጳውሎስ በቃ ይሄኛውን ብርሃን አይተን ያኛውን ስናየው ማመስገኛችን ነው ለማንሳትም ግን በጣም አስጨናቂ ነው በተለይኛ በተለምዶ ቺቺኒያ የሚባለው አካባቢም ስለነበረ ሰው በቀላሉ ህይወቱ ይበላሻል ሰው በቀላሉ ኃጢአትን ይነካል በልጅነቱ ብዙ ነገር ማግኘት የሚችልበት አካባቢ ነውና እንደዚህ አይነት አካባቢ ውስጥ ነው የነበርኩትና ብዙ ጓደኞቻችን በጣም ብዙ አብረውን የነበሩ ወደ ጌታ የመጡ አሉ ግን ደግሞ ህይወታቸው መስቀልቅል ብሎ ተበለሻሽቶ የኛም መጨረሻ እንደዛ ነበር የሚሆነው ነው ሳየው ህይወት የለም ኢየሱስ ውስጣቸው ካልገባ ህይወት የለም ከዛ ውጪ ሰይጣን መሬት ላይ ያለችዋንም ህይወት እንዲኖሩ አይፈቅድላቸውም እንኳን የዘላለም ህይወትን መሬት ላይ ያለችዋን እቺኛዋን ህይወት እንኳን እንዲያጣጥሙ አይፈቅድላቸውም ከዚህኛውም ህይወት ይነጥቃቸዋል እና በብዙ ሱስ ውስጥ በጣም በብዙ ጨለማ ውስጥ ራሳቸውን እስከመሳት አንዳንድ የሚፈልጉት ነገር ካላገኙ ፌንት አድርገው እስከመውደቅ እዛ ደረጃ ሰዎች የሚሆኑበት አካባቢ ነበርኛ ያደግነው ጌታ ኢየሱስ ክርስቶስ እዛ ድረስ ነው የመጣው ሊብራራ አይችልም እሱ የነበረበት ክብር ያን ክብር ትቶ እኔ ሰፈር ነው የመጣው እኔን ለመያዝ እኔን ለመንካት እኔን ከዛ ውስጥ ለማውጣት እኔን ብቻ ሳይሆን እንደኔ አይነት ብዙዎችን እንደዛ በጣም ማጥ ነው በቃ ሁለንተናችን ተነክሮ ያለበት አመጽ ኃጢያቱ ክፋቱ ያለበት ቦታ ነው ጌታ ኢየሱስ እዛ ድረስ ወርዶ እኔን ሆኖ ነው ገብቶ ጎትቶ ያወጣኝ ማንም ሊያወጣንም አይችልም የሱ ምህረት የፍቅሩ ጉልበት ነው ይሄንን ያደረገው የመውደዱ ልክ ነው ያለ ልክ ወርዶ ኃይሉ የተገለጠው እኔ ጋር ወርዶ እኔን በማዳን ነው ኃይሉ የተገለጠው እና ኃይለኝነቱ የታየው በዝቅታው ውስጥ ነው ያለ ልክ ዝቅ ብሎ የዘላለም ፍርደኛውን ሰው ለዘላለም ነፃ ትሆናለህ አለውና የመጨረሻ ጉልበቱ የታየው እኔ ሰፈር መጥቶ ነው እኔ ኤክስፒሪየንስ ያደረኩት እኔ ሰፈር ነው እና እጅግ ሰው ተስፋ የማያረጋው ሰው ለመሞት የሚመኘው ስቴት ውስጥ የነበረን ሰው ግን ጥል አድርጎ አውጥቶ ለዘላለም የመኖር ተስፋ ሰጠውና ከዚህ በላይ ኃይል እኔ ኤክስፒሪየንስ አላረኩም እና ኃይሉን ያየሁት እኔ ሰፈር መጥቶ ነው ተዋርዶ ነው እሱ የመጣው እኔ ሰፈር ግን ኃይለኛ ነበር እኔ ነፃ ለማውጣት በፍቅር ውስጥ የሚገለጥ ጉልበት ነበር እና ሰማያትና ምድርን ፈጥሯል ኦፍ ኮርስ በጣም እጅግ ግዙፍ አምላክ ነው ሰማያትን ብቻ ሳይሆን ከዋክብትን ዘርግቷል
ይህን ሁሉ የምናየውን ፍጥረት እጁን ከፍቶ በህይወት ያኖራል። እኔ ግን ፐርሰናሊ ኃይሉን የት ጋር ነው ያየኸው ካልከኝ እኔን ከዛ አይነት የኃጢአት ጥልቀት ውስጥ ጎትቶ አውጥቶ የዘላለም ህይወት ተስፋ ሲሰጠኝ ዋው እና የነበርንበት አካባቢ የነበርንበት ያደግንበት ቦታ እንደዛ አይነት ነው። ኢየሱስ እኛን ሲያገኘን እንዲህ ነው ብዬ ልዘረዝረው አልችልም። ይደረግ የነበረው አካባቢ ላይ የነበረው ልምምድ እስካሁንም ድረስ አለ። ከዛ ውስጥ ነው ገንጥሎ ያወጣኝ እና ከዛ ጋር ነው ያገኘኝ ኢየሱስ ነኝ እና እሰማለሁ አቃለሁ። ፕሮቴስታንት የነበሩ ግን የሚሰደቡ በጣም የሚሰደቡ አቃለሁ። የተወሰኑ እህቶች ወንድሞች ነበሩና አይ ሪሜምበር እንሰድባቸዋለን፣ እኛም ሁሉ እንሰድባቸዋለን። ግን የሚገርመው እየሰደብናቸው ጌታ ኢየሱስ ክርስቶስ ይወዳችኋል ብለው ነው የሚሄዱት። አንዱ ይገርማል እንዲህ እየተሰደበ ድንጋይ ምን ወረወራል እየተወረወረበት ዞሮ ኢየሱስ ክርስቶስ ይወዳል ብለው በፍጹም ፍቅር ነው ደግሞ የሚያደርጉት። እንደው እዳለብኝና ልወጣው አይነት ሳይሆን እውነታቸውንም ነው። ያንን ማድረግም አላቆሙ። ምናልባት አንድ ያጎቴ የእናቴ ታላቅ ወንድሟ ጓደኛ ነበሩ። ካሳንቺስ መካነ ኢየሱስ ነበሩ። በልጅነታችን እየመጡ መጽሐፍ ቅዱስ አጥኑ ተማሩ ይሉን ነበር። ያው እኛ እንገባም፣ ግን የሆነች ሰዓት ላይ እንገባለን። የሆነ ዝም ብለን አጎቴ ግቢ ውስጥ ስለነበር እንገባለን፣ ዝም ብለን እንገባለን፣ ቁጭ እንላለን። እና መጀመሪያ ማስታውሰው በዛ ጊዜ ማስታውሰው መጀመሪያ ከመጽሐፍ ቅዱስን ከመናገራቸው በፊት እንዘምር ይሉናል። የአምላኬ ቃል አያረጅም የሚለው መዝሙር ይዘምራሉ። ብቻቸው ነው የሚዘምሩት። ትልቅ ሰው ናቸው፣ በጣም ትልቅ ሰው። ጺማቸው ረጅም ነው፣ ነጭ ነው ጺማቸው። ወደ ጌታ ሄደዋል። መምህር ኃይሉ ነው የምንላቸው እኛ ያኔ በጌታም ሰላለ ነው። ያ መምህሬ ነው የምንለው። መምህር ኃይሉ መጥተዋል ነው የሚባለው። እና እሳቸውን እወዳቸዋለሁ። ትልቅ ሰው ናቸው እና የሚያቀርቡልን እንደ ስብከት ሳይሆን ታሪክ እንደ መተረክ አይነት ነገር አድርገው ነው የሚያቀርቡልን። እሳቸውን ፐርሰናሊ ሰውየውን እወዳቸዋለሁ። ትልቅም ሰው ስለሆኑ አያቴን ይመስሉኛል። የእናቴን አባት ያው በሕፃንነታችን ነው የምናስታውሳቸው እና እሳቸውን ይመስሉኛል። በቃ እወዳቸዋለሁ። ቆሞ ነው የሚያነቡልን። እኛ ቁጭ ብለን ልጆች ነን፣ ሕፃናት ነን። ቁጭ ብለን እሳቸው ቆመው ያነቡልን ነበርና በግል እሳቸውን ስለምወዳቸው እሰማቸው ነበር። እሰማለሁ፣ ግን እንዲህ ነው እንዲያ ነው ብዬ የምወስንበትም አይነት አይደለም። በግል እሳቸውን ስለምወዳቸው እሰማለሁ። ይነግሩናል፣ መዝሙር ያዘምራሉ፣ የሆነ ነገር ያደርጋሉ። እግር ሲጥለን እንገባለን፣ አንዳንዴ ጥለንም እንወጣለን። የምሰማበት እድል ነበረኝ። ሞር ደግሞ ታላቅ ወንድማችን ወደ ጌታ ከመጣ በኋላ እሱ ደግሞ ያወራል፣ ይነግረናል፣ ቁጭ አድርጎ ይነግረናል። እንሰማዋለን፣ እናሾፍበትም ነበር አንዳንዴ። ግን እንሰማዋለን ስለምናከብረው እንሰማዋለን። የምሰማበት እድል ነበረኝ። ግን እኔ የወንጌል ስብከት ራሱ ልብህን የሚሸረሽረው ነገር አለው። ከዛ አልፎ ግን ቀን አለው በብርሃን አሸንፎ የሚመጣበት ራሱ። ግን እነዚህ ነገሮች እየሸረሸሩ ይሄዳሉ። ነገሩ ሲመጣ መካድ እንዳትችል ያደርገዋል። እና የምሰማበት እድል ነበረኝ። ግን እንደዚህ ቁርጥ አድርጌ የምወስንበት አይደለም እንጂ የምሰማበት እድል ነበረኝ። ቅድም እንዳልኩ ነው። አንድ ስፔሲፊክ አንድ ቀን ሳይሆን እኔ እንደ እንትን ነው የኔ እንደ ሲሪየስ ነገር ነው። ተደጋጋሚ ይሆናሉ ብዙ ጊዜ። ግን የመጀመሪያ ምልህ ያቺ ጌታን ያገኘው ምልባት ቀን እሷን ቀን ሳስብ ነው። አሁንም ልነግር አልችልም። እሷን ቀን ሳስብ እስከ ሞት እሰብካለሁ፣ እስከ ሞት አገለግለዋለሁ፣ እስከ ሞት እከተለዋለሁ እላለሁና ያቺ ኢንካውንተሬ ናት ለኔ። በቃ ጌታ ህይወቴን ክሮስ ያደረገበት በጣም ብዙ የህይወት ውሳኔዎች ከሷ ላይ ነው የሚነሱት። እሱን ሳስብ ነው ምንም ነገር ማድረግም አልፈራው፣ ምንም ነገር ማድረግ አልፈራም። በቃ እሷን ሳስብ ህይወትስ ብሰጠው እላለሁ፣ ህይወትስ ብከፍል። ከዛች ቀን ጀምሮ እስከ ዛሬ ድረስ
ከመንፈስ ቅዱስ ጋር በጣም ጥብቅ እኔ በግሌ እንግዲህ ያው ሰው ሁሉም ሰው የራሱ ኤክስፒሪየንስ አለ። እኔ በጣም ጥብቅ ህብረት አለኝ